የሶስተኛ ወገን ኢንሹራንስ አደጋ አጋጥሟችሁ ኢንሹራንስ ኩባንያዎች ክፍያ አልከፍልም ቢሏችሁ ምን ማድረግ አለባችሁ? የሶስተኛ ወገን ኢንሹራንስ የካሳ ገደቡ ወይም ሊሚት ኦፍ ሊያቢሊቲ እስከምን ያክል ድረስ ነው? አደጋ ሲደርስ መደረግ ያለባቸው 6 ወሳኝ ነጥቦች። ኢንሹራንስ ኩባንያዎች አደጋ ሲደርስባችሁ ሶስተኛ ወገን ካሳ ሊከለክሉባቸው የሚችሉባቸው ምክንያቶች ምን ናቸው? እናንተም ደግሞ መብታችሁን እንዴት አድርጋችሁ ማስከበር እንደምትችሉና ከቨሬጁን ወይም ካሳውን እንዴት ማግኘት እንደምትችሉ ዛሬ በዚህ ቪዲዮ እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው መከታተላችሁን እንዳትረሱ። ሶስተኛ ወገን ኢንሹራንስ ማለት እንግዲህ የምትገቡት ለእናንተ መኪና ሳይሆን የእናንተ መኪና ለሚያደርሰው ጉዳት ማለት ነው። የእናንተ መኪና ምንም አይነት ጉዳት ቢደርስበት ሙሉ ኢንሹራንስ ወይም ኮምፕሬሄንሲቭ እስካልገባችሁ ድረስ ምንም አይነት ከቨሬጅ አታገኙ ማለት ነው። ሶስተኛ ወገንና ሙሉ ኢንሹራንስ ወይም ኦን ዳሜጅ ኢንሹራንስ የሚባለው ልዩነቱ ይሄ ነው ማለት ነው። ሙሉ ኢንሹራንስ ከገባችሁ በኋላ የምትሳሳቱት ነገር ልንገራችሁ። ለምሳሌ የ2 ሚሊዮን ብር መኪና 1.5 ሚሊዮን ብር ይበቃኛል ብላችሁ ኢንሹራንስ ከገባችሁ በኋላ የ300 ሺህ ብር ያክል ጉዳት ቢደርስባችሁ እናንተ እስከ 1.5 ሚሊዮን ብር ድረስ ያለውን ጉዳት ሸፍነኛ ብላችሁ ነው የምታስቡት። ነገር ግን ከዛ የተለየ ነው። ኢንሹራንስ የገባችሁ የ2 ሚሊዮን ብር መኪና 1.5 ሚሊዮን ብር 1/4ኛውን ቀንሳችሁ ነው ወይም 25% ቀንሳችሁ ነው ማለት ነው። ስለዚህ የእናንተ መኪና 300 ሺህ ብር ያክል ጉዳት ቢደርስበት 300 ሺህ ብሩን ሙሉ አይደለም ከቨር ሊደረግላችሁ የሚችለው 25% ተቀንሶ የ500 ሺህ ብር ያክል አልገባችሁ ማለት 500 ሺህ ብር ያክሏ 25%ቷ የ300 ሺህ ብሩ ላይ አፕላይ ትደረጋለች። ስለዚህ 300 ሺህ ብር ከቨር ሊደረግላችሁ የሚገባውን 75 ሺህ ብር የ300 ሺህ ብሩን 25% 75 ሺህ ብር ተቀንሶ ነው ከቨር ሊደረግላችሁ የሚችለው ማለት ነው። ስለዚህ ሪከመንድ ማድረጋችሁ በመኪናችሁ ከረንትሊ ባለው ማርኬት ቫልዩ እንድትገቡ ሪከመንድ አደርጋችኋለሁ። ከወዲሁ ከኢንሹራንሶች ጋር ሄዳችሁ ከመጨቃጨቅና የተለያየ ሀስል ውስጥ ከመግባታችሁ በፊት ይህንን ነገር አስባችሁበት እንድትገቡ ሪከመንድ አደርጋችኋለሁ።